የዲግሪው ጸጸት። አበበ በኪሱ የያዛትን የታጠፈች ወረቀት በእጆቹ አጥብቆ ጨበጣት። ያቺ ወረቀት የመጀመሪያ ዲግሪ በኢኮኖሚክስ የሚል ትልቅ ማህተም ያረፈባት፣ ለ4 ዓመታት የደም እንባ ያፈሰሰባት፣ ሌሊቱን በሙሉ በሻማ ብርሃን ያነበበባትና እናቱ የቤታችን ብርሃን ብላ የተመካችባት ነበረች። ዛሬ ግን ያች ወረቀት ክብደቷ እንደ እርሳስ ይከብዳል። አዲስ አበባ ጎዳናዎች ላይ የሰኔ ዝናብ ማካፋት ጀምሯል። አበበ ፒያሳ አካባቢ ካለው አንዲት አነስተኛ ካፌ ደጃፍ ቆሞ ዝናቡን ይሸሸጋል። በውስጡ ግን ከዝናቡ በላይ የሚደበድበው የሐሳብ ናዳ አለ። ኢኮኖሚክስ ብሎ ለራሱ አፌዘ። የአገሪቱን የገንዘብ ዝውውር፣ የፍላጎትና የአቅርቦት ሕግጋትን ጠንቅቆ ያውቃል። ነገር ግን የራሱን የኪስ ደህንነት የሚፈታበት ቀመር ጠፍቶታል። በየሳምንቱ እሁድ ከገጠር ደውላ የምታናግረው እናቱ ድምፅ በአእምሮ ያቃጭላል። አቤልዬ፣ ልጄ፣ ከተማው እንዴት ይዞሃል? ትልቁ መስሪያ ቤት ቀጠሩህ? እዚህ እኮ ጎረቤት ሁሉ የወይዘሮ ማሚ ልጅ ባለስልጣን ሆነ እያሉኝ ነው። ላሟንም ልሸጣት ነበር። አንተ ሥራ ስትይዝ ትተካልኛለህ ብዬ ተውኳት። እነዚህ ቃላት ለአበበ የፍቅር መግለጫዎች ሳይሆኑ እንደ ሹል ጦር የሚወጉት ነበሩ። አዎ እማዬ፣ ገና በሂደት ላይ ነኝ የሚለው የውሸት መልሱ ጉሮሮ ላይ ይቆማል። እውነታው ግን አበበ ከአለፉት 6 ወራት ጀምሮ የቤት ኪራይ መክፈል አቅቶት አልባሳቱን በጓደኛው ቤት አስቀምጦ ማታ ማታ በረንዳ ላይ ከሚያድሩት ምስኪኖች ተርታ መሰለፍ መጀመሩ ነው። አንድ ቀን ከሰዓት አበበ በጣም ርቦታል። በኪሱ 1 ሳንቲም እንኳ የለም። 4 ኪሎ አካባቢ ሲጓዝ አንድ የቆርቆሮና የብረት መዝጊያ የሚሸጥ ነጋዴ አየ። ነጋዴው ወጠምሻው፣ ናስቲ ይህን ብረት አውርድልኝ አለው። አበበ ለጥቂት ሰከንዶች አመነታ። እኔ እኮ የተመረቅኩ ሰው ነኝ የሚል ሰይጣናዊ ኩራት በውስጡ ተከሰከሰ። ግን ሆዱ ኩራቱን አሸነፈው። ብረቱን ተሸክሞ ሲያወርድ ያቺ በፕላስቲክ የተሸፈነች የዲግሪ ወረቀት ከኪሱ ወደቀች። መሬት ላይ ባለው ጭቃ ተነካች። አበበ ደንግጦ አነሳት። በጭቃ የተለወሰውን ስሙ ሲያይ ሳቁ መጣ። ይቺ ወረቀት ዛሬ ለበላኋት አንዲት ዳቦ ዋስትና መሆን አልቻለችም ብሎ አሰበ። በዚያች ምሽት አበበ ስታዲየም አካባቢ በሚገኝ አንድ በረንዳ ላይ ጋቢውን ተከናንቦ ጋደም አለ። በጎኑ ያለው ሌላ ወጣት አንተም ተማሪ ነበርክ አለው። አበበም አዎ 3.8 ውጤት ይዤ የተመረቅኩ ኢኮኖሚስት ነኝ አለው። ወጣቱም መራራ ሳቅ እየሳቀ እኔ ደግሞ ሲቪል መሐንዲስ ነኝ፣ ይኸው ዛሬ ይህን በረንዳ በስንት ሴንቲሜትር እንደምንጋራው እያሰልኩ ነው አለው። አበበ በጨለማ ውስጥ ወደ ሰማይ እያየ ማልቀስ ጀመረ። ጸጸቱ ስለ ተማረው ትምህርት አልነበረም። ይልቁንም ትምህርት ብቻውን ሁሉንም ነገር ያስተካክላል ተብሎ በተነገረው የተሳሳተ ተስፋ ላይ ነበር። በቤተሰቡ ፊት ያለው ባለ ዲግሪ የሚል ስም ትልቅ ግድን ሆኖበታል። ወደ ገጠር ተመልሶ እርሻውን እንዳያርስ ተምሮ መጣና መሬት ቆፈረ ሊባል ይፈራል። ከተማ ውስጥ እንዳይኖር ደግሞ ከተማዋ ዲግሪህን ብላው ትሏለች። በመጨረሻም አበበ አንድ ውሳኔ ወሰነ። ዲግሪውን አጣጥፎ ቦርሳ ውስጥ ከተተው። በማግስቱ ጠዋት ተነስቶ ሥራ ወደሚፈለገው የግንባታ ቦታ ኮንስትራክሽን ሄደ። ዲግሪ አለህ አለው ሥራ አስኪያጁ። አበበ ለአፍታ አሰበና የለኝም ጉልበት ግን አለኝ ብሎ መለሰ። ያቺ ቀን ሙሉ አፈር ሲያቦካና ድንጋይ ሲያቀብል ዋለ። ማታ ላይ ያገኘውን ጥቂት ብር ይዞ ወደ እናቱ ደውሎ እንዲህ አላት፣ እማዬ ሥራ ጀመርኩ፣ ትልቅ ሕንፃ እየገነባን ነው። በሚቀጥለው ወር ላሟን አትሽጪያት፣ እኔ ነኝ የምትፈልጊውን ነገር የምገዛልሽ ገንዘብ እልካለሁ። አበበ ስልኩን ዘጋው። ዓይኑ የእንባ ዘለላ አቀረረ። በልቡ ግን እንዲህ አለ፣ ዲግሪዬን ለጊዜው ቀበርኩት፣ ግን ማንነቴን አዳንኩት። አበበ በግንባታው ቦታ ሥራ ከጀመረ 3 ወራት አለፉ። ያ ለስላሳና ብዕር ብቻ የሚይዘው እጁ አሁን ሻክሯል። በድንጋይና በሲሚንቶ ተመትቶ ደድሯል። በየቀኑ የሚሸከመው አሻና ብሎኬት ትክልቱን ቢያጎብታውም በየወሩ የሚልክለት 5000 ብር ግን ቀና ብሎ እንዲሄድ አድርጎታል። እናቱ በደወለች ቁጥር ልጄ ሥራህ እንዴት ነው? ያ ቢሮ ውስጥ ያለው ወንቸር ምቹ ነው? ኮምፒውተሩ ዓይንህን አላመመህ? እያለች ትጠይቀዋለች። አበበም በሲሚንቶ የተመረዘመውን እጁን እያየ
አይማ በጣም ምቹ ነው፣ ሁሉም ነገር ሰላም ነው ይላታል። ስልኩን ሲዘጋ ግን የውሸቱ ሸክም ከብሎኬቱ በላይ ይከብዳል። በየቀኑ ከሥራ መልስ ጓደኞቹ ድካማቸውን ለመርሳት በተገቢ ባልሆኑ ነገሮች ሲዝናኑ፣ አበበ ግን ከመንገድ ዳር ያገኛቸውን ጋዜጦችና የጣኑ መጻሕፍትን እየለከመ በጎዳና መብራት ብርሃን ያነባል። ዲግሪውን ቦርሳ ውስጥ ቢቀብረውም ዕውቀቱ ግን በውስጡ ይጮኻል። አንድ ቀን ግንባታው ላይ ትልቅ የሥራ ኃላፊዎች ጉብኝት ሊያደርጉ መጡ። አበበ አፈር በላሰ ልብሱ ሲሚንቶ እያቦካ ሲያለ አንዲት ዘመናዊ መኪና ደጃፍ ቆመች። ከመኪናው የወረዱት ሰዎች ስለ ሕንፃው የፋይናንስ ሁኔታና ስለ ቁሳቁስ አቅርቦት ያወራሉ። ከመካከላቸው አንዱ ወጣት ወደ አበበ ተዘጋ። አበበ ቀና ብሎ ሲያይ ደነገጠ። ያ ወጣት በዩኒቨርሲቲ ቆይታው አበበ በነጻ ቲዩቶሪያል ያስጠናው ውጤቱ ዝቅተኛ የነበረና በቤተሰብ ትውውቅ ሥራ የያዘው የክፍል ጓደኛው ያሬድ ነበረ። ያሬድ አበበን አላወቀውም። አንተ ወጣት፣ እስቲ ይህን ብረት ወደዛ ዞር አድርገው አለው በኩራት። አበበ አንገቱን ደፍቶ ተታዘዘውን አደረገ። ሆዱ ውስጥ ግን እሳተ ገሞራ ተቀሰቀሰ። እኔ ያስጠናሁት ሰው ዛሬ አዛዥ፣ እኔ ደግሞ የታዘዝኩት ብሎ ለራሱ አጉረመረመ። ነገር ግን በዚያው ቅጽበት አንድ ነገር ተፈጠረ። የፕሮጀክቱ የፋይናንስ ባለሙያ ለኃላፊው ሲያስረዳ በዚህ ወር የሲሚንቶና የብረት አቅርቦት ወጪው ካሰብነው በላይ በ20 በመቶ ጨምሯል፣ ምክንያቱ ግን አልታወቀንም አላቸው። ኃላፊው ተቆጣ። ያሬድም ግራ ገባው። አበበ ሲሚንቶ ማቦካቱን አቆመ። በውስጡ ያለው ኢኮኖሚስት ተቀሰቀሰ። በዚያ ቅጽበት ድህነቱንም በረንዳ አድሪነቱንም ጭቃ የለበሰ ልብሱንም ረሳው። ወደ ኃላፊዎቹ ጠጋ ብሎ እንዲህ አላቸው፣ ይቅርታ ዲቶች፣ ወጪው የጨመረው በገበያ ዋጋ መናር ሳይሆን በቁሳቁስ አያያዝ ስህተት ሪሶርስ ሚስ አሎኬሽን ምክንያት ነው። ባለፈው ሳምንት የገባው ብረት ካሬው ሳይሰላ በመቀማጨቱና የትራንስፖርት ሰንሰለቱ ወጫችሁን በገደል አፋፍ ላይ ጥሎታል። ሁሉም ጸጥ አሉ። ያሬድ በአግራሞት ተመለከተው። አንተ ማን ነህ? አለው ኃላፊው። አበበ አንገቱን ቀና ብሎ እኔ በኢኮኖሚክስ የመጀመሪያ ዲግሪዬን በከፍተኛ ውጤት ያጠናቀቅኩኝ፣ ግን ዲግሪዬን ቦርሳ ውስጥ ቀብሬ ጉልበቴን የምሸጥ ባለሙያ ነኝ አለው። ኃላፊው አበበን ወደ ቢሮ አስጠራው። አበበ በጭቃ የለበሰ ልብሱ ቢሮው ውድ ምንጣፍ ላይ ቆመ። ዲግሪውን ከቦርሳው አውጥቶ አሳያቸው። ያሬድ በድንገት አበበ አንተ ነህ እንዴ ብሎ ተነሳ። ኃላፊው አበበን ውጤትና የነገራቸውን ትንታኔ ሲያይ እጅግ ተደነቀ። እዚህ ሕንፃ ላይ ድንጋይ የምታቀብል ሳይሆን የዚህ ትልቅ ድርጅት በጀትና የኢኮኖሚ ጥናት የምትመራ ሰው ነህ አለው። በዚያው ቀን አበበ የድርጅቱ የፋይናንስ አማካሪ ሆኖ ተቀጠረ። ከሳምንት በኋላ አበበ ለመጀመሪያ ጊዜ በሱፍ ልብስ ተሸክትቆ የገጠር እናቱ ጋር ሄደ። እናቱ እንደ ወታሩ ባለስልጣኑ ልጄ መጣ ብላ ልትቀበለው ስትል አበበ እጆቿን ይዞ አስቆማት። እማዬ፣ ባለስልጣን ሆኜ አይደለም የመጣሁት፣ ባለ ዲግሪ ሆኜም አይደለም፣ እውነተኛ ልጅህ ሆኜ ነው የመጣሁት አላት። ከዚያም ያለፉትን ወራት በረንዳ ላይ ማደሩን፣ ሲሚንቶ ማቦካቱን እና ደረሰበትን መከራ ሁሉ ዘርዘረላት። እናቱ አይኖቿ በእንባ ተሞሉ። ልጄ፣ እኔ እኮ የተማርከው ወረቀት መስሎኝ ነበር፣ ግን ዕውቀትህና ትዕግሥትህ ነው የጠበቀህ። ሥራን የናቀ ዲግሪ የራቁት ሰው ነው፣ ሥራን ያልናቀ ዲግሪ ግን የዛሬ መብርሃት ነው አለችው። አበበ በዚያች ምሽት በገጠር ቤታቸው ውስጥ ሲተኛ በረንዳ ላይ ያሳለፋቸው ቀናት እንደ ፊልም ታዩት። ዲግሪው አሁን ጸጸት አልነበረም፣ ይልቁንም መከራን ባህር ተሻግሮ ስኬት ላይ የደረሰበት መግደፊያው ነበረ። ታሪኩ ይዚህ ላይ ተፈጸመ።